ከእግር ኳስ በላይ የሆነው የሮዝ ራይቫልሪ ተመልሷል። የ24 ቀናት ረጅም ጥበቃ ከ15ኛው ክፍለ ዘመን ጀምሮ የነበረ ታሪካዊ ቂም እና በኦልድ ትራፎርድ የሚደረግ የህልውና ፊልሚያ ማንቸስተር ዩናይትድ ቶፕ 4 ቦታውን ያጸናል ወይስ ሊድስ ዩናይትድ ያልተጠበቀ ሰርፕራይዝ ያሳየናል? ሰላም ጤና ይስጥልን የእግር ኳስ ቤተሰቦቻችን፣ ነገ ምሽት በኦልድ ትራፎርድ ማንቸስተር ዩናይትድ ከሊድስ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚደረግ ሲሆን ምንም እንኳን ደረጃ ልዩነታቸው 3ኛ እና 15ኛ ላይ ይገኝ እንጂ ይህ ፊልሚያ የደረጃ ልዩነት አያቆም። ዛሬ በቪዲዮአችን የማይክል ካሪክን አስደናቂ የሆም ሬከርድ እና የሊድስን የግብ ድርቅ እንዲሁም ደግሞ የሃሪ ማጓየርን መታገድ እንዲሁም ደግሞ የሱፐር ኮምፒውተር ኦፕታ የሰጠውን አስገራሚ አስተያየትና ትንበያ እንመለከታለን። አብራችሁን ቆዩ። አብራችሁን ስለምቆዩም ደግሞ እጅግ አድርገን እናመሰግናለን። ይህ ጨዋታ አድማጮቻችን ዝም ብሎ 90 ደቂቃ ብቻ አይደለም። ከ15ኛው ክፍለ ዘመን የዋርስ ኦፍ ሮዝስ ጀምሮ የሚጠቀስ ታሪክና የክብር ባላንጣነት ጭምር ነው። በ1970ዎቹ በደጋፊዎች መካከል ይደረግ ከነበረው የሬድ አርሚ ወይም ደግሞ የማንቸስተር ዩናይትድ የልብ ቀንደኛ ደጋፊዎችና የሰርቪስ ክሪው እንዲሁ የሊድስ ዩናይትድ ቀንደኛ ደጋፊዎች ግጭት ጀምሮ እስከ ሰር አሌክስ ፈርጉሰን የሚፋጅ ድባብ መግለጫ ድረስ ይህ ጨዋታ ሁልጊዜም ከእግር ኳስ በላይ ነው ማለት ነው። ሰር አሌክስ ፈርጉሰን ይህን ጨዋታ የሚፋጅ ድባብ ብለው ይገልጹት ነበር ማለት ነው። በሊድስ ዩናይትድ እና በማንቸስተር ዩናይትድ መካከል ያለው ባላንጣነት አንዳንዴም ሮዝ ራይቫልሪ በመባል የሚታወቅ ሲሆን በሰሜን እንግሊዝ በሚገኙ በእነዚህ ሁለት ክለቦች መካከል የሚደረግ ታላቅ ፊልሚያ ነው። የዚህ ጥል መነሻው ደግሞ በታሪኮቹ የላንክሻየር እና የዮርክሻየር ግዛቶች መካከል ከነበረው ጠንካራ ፉክክር ሲሆን እንደ አውሮፓውያን አቆጣጠር በ15ኛው ክፍለ ዘመን ወደ ነበረው የዋርስ ኦፍ ሮዝ ይመልሰናል ተብሎ ይታመናል። የማንቸስተር እና የሊድስ ከተሞች 40 ማይል በላይ ቢራራቁም ይህ ስሜት ወይም ስር የሰደደ ስሜት በሁለቱ ክለቦች መካከል እስከዛሬ ድረስ ዘልቋል ማለት ነው። በፉትቦል ፋንስ ሴንሰስ በተደረገ ጥናት መሰረት በሁለቱ ክለቦች መካከል በደጋፊዎች ዘንድ ሌላ ክለብ እንደ ዋና ባላንጣ ተደርጎ ይወሰዳል ማለት ነው። አንዱ ለአንዱ እጅግ የሆነ የመጠላላት ስሜት አላቸው ማለት ነው። ቀደም ባሉት ጊዜያት ደግሞ የሁለቱ ክለቦች ባላንጣነት በኦልድ ትራፎርድ እና በኤላንድ ሮድ ሜዳ ላይ ከሚታየው ጨዋታ ባለፈ እጅግ የከፋ ነበር። በተለይ በ1970ዎቹ ብሪቲሽ ፉትቦል ሃሎዊዝም በከፍተኛ ደረጃ በነበረበት ወቅት ማለት ነው። በሊድስ ዩናይትድ ሰርቪስ ክሪው እና በማንቸስተር ዩናይትድ ሬድ አርሚ የክለብ ደጋፊዎች ቡድን መካከል የሚደረጉ ግጭቶች በብሪታንያ እግር ኳስ ውስጥ እጅግ አስከፊ እና ደም አፋሳሽ ተደርገው ይጠቀሱ ነበር። ምንም እንኳን አሁን የደጋፊዎች ጥቃት ቢቀንስም የታሪኩ ጠባሳ ግን ዛሬም ድረስ በደጋፊዎች ዘንድ ይሰማል ማለት ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በሁለቱ መካከል የሚደረገውን ጨዋታ ድንቅና እጅግ የሚፋጅ ድባብ ያላቸው ሲሉ ይገልጹት ነበር ማለት ነው። ዘ ዴይሊ ቴሌግራፍ በበኩሉ ይህንን ባላንጣነት የእንግሊዝ እግር ኳስ እጅግ የበረታና ሊገለጽ የማይችል ፉክክር ሲል ይጠራዋል። ውድ አድማጮቻችን አሁን ደግሞ እስኪ የዚህ ሮዝ ራይቫልሪ የሚለውን ስያሜ ያገኘውን የዚህን ታላቅ ደርቢ ስያሜውን ከየት እንዳገኘ እንመልከት። ይህ ራይቫልሪ በዮርክሻየር እና በላንክሻየር ካውንቲስ ተብሎ በሚገለጹ መካከል ያለ ጠንካራ ባላንጣነት በስፖርት የሚገለጽበት እንደሆነ ተደርጎ ይወሰዳል። የዚህ መነሻው በ15ኛው ክፍለ ዘመን ለኢንግላንድ ዙፋን በፕላንታገንት ቤተሰቦች መካከል ማለትም በዮርክ እና በላንስተር መካከል ሲደረግ ወደ ነበረው የዋር ኦፍ ሮዝስ ይመልሰናል። በወቅቱ የተደረጉ ውጊያዎች እጅግ ደም አፋሳሽ እንደነበሩና በተለይም ደግሞ ሊድስ 24 ኪሎ ሜትር ርቀት ላይ የተደረገውን የባትል ኦፍ ታውን በእንግሊዝ ታሪክ ደም አፋሳሹ ውጊያ ተደርጎ ይገለጻል ማለት ነው። የእያንዳንዱ ቡድን የሆም ሸርት ቀለሞችም የታሪካዊ ካውንቲ ወይም ደግሞ ተምሳሌትነት የሆኑትን ሮዞችን ወይም ደግሞ ሮዝስ ጋር ይገጣጠማል ማለት ነው። ለምሳሌ ሊድስ የዮርክሻየር ሮዝ የሚወክለውን ነጭ ኪት ሲለብሱ ማንቸስተር ዩናይትዶች ደግሞ የላንክሻየር ሮዝ የሚለውን ቀይ ኪት ወይም ደግሞ ሬድ ቲሸርት ያደርጋሉ ማለት ነው። ሆኖም የማንቸስተር ዩናይትድ ቀለም ሁልጊዜ ቀይ አልነበረም። ሊድስም ደግሞ በአንጻሩ መለያውን መልበስ የጀመረው በ1960ዎቹ በሪያል ማድሪድ ተነሳስተው ነው ማለት ነው። በተመሳሳይ ደግሞ ባላንጣነት እንዲሁ በክሪኬት ክለቦች አሉ ሁለቱ ከተሞች ላይ የሚገኙ። ስለዚህ በአሁኑ ጊዜ ማንቸስተር በግሬት ማንቸስተር ውስጥ የሚገኝ ሲሆን ሊድስ ደግሞ በዌስት ዮርክሻየር ውስጥ ይገኛል ማለት ነው። ምንም እንኳን ውድ አድማጮቻችን የዚህ ደርቢ እድሜ በጣም ብዙ ክፍለ ዘመናትን ያስቆጠረ ቢሆንም እነዚህ ቡድኖች እርስ በርሳቸው መገናኘት አዝማሚያቸው ግን ከ1982 ወዲህ እጅግ አናሳ ሆኖ ታይቷል። ይህም ሊድስ ዩናይትድ በሰከንድ ዲቪዥን ወይም ደግሞ በቻምፒዮንስ ሊግ
ሺፕ የሚጫወትበት ድሉ ሰፊ በመሆኑ ነው። በ2004 ሊድስ ከፕሪሚየር ሊግ ከወረደ በኋላ ለረጅም ጊዜ ሳይገናኙ ቆይተዋል። ባላንጣነቱም ዳግም ያገረሸው እንደገና በ2021 የውድድር ዘመን ሊድስ ዩናይትድ ወደ ፕሪሚየር ሊግ ከተመለሱ በኋላ ነበር ማለት ነው። ምንም እንኳን ሊድስ ዋነኛ ባላንጣቸው ማንቸስተር ዩናይትድ እንደሆነ ቢገልጹም ለማንቸስተር ዩናይትድ ደጋፊዎች ግን ከሊቨርፑል እና ከማንቸስተር ሲቲ እንዲሁም ከአርሰናል ቀጥሎ የሚጠቀስ ነው ማለት ነው። በዋንጫ ብዛት በኩል ደግሞ ባላንጣነቱ እጅግ ያደለው ወደ ማንቸስተር ዩናይትድ ሲሆን ክለቡ 68 ዋንጫዎችን በማንሳት እንዲሁ የሊድስ ዩናይትድ ደግሞ 9 ዋንጫዎችን በማሸነፍ በከፍተኛ ልዩነት ይበላለጣሉ ማለት ነው። ወቅታዊ አቋማቸውን ስንመለከት ማንቸስተር ዩናይትድ ቦርንማውዝ ላይ የነበራቸውን መሪነት አሳልፈው በመስጠት 2-2 ድሮ ካደረጉ በኋላ ራሳቸውን ለማረም ከ3 ሳምንት በላይ በቂ ጊዜ አግኝተዋል። ቡድኑ በአሁኑ ሰዓት ከሰንጠረዡ 6ኛ ደረጃ ካለው ቡድን የ7 ነጥብ ልዩነት ቢኖረውም በቀጣይ ጨዋታዎች የሚገጥማቸው ከቅርብ ተከታዮች ጋር በመሆኑ መዘናጋት አይችሉም ወይም የለባቸውም። በአንጻሩ ማይክል ካሪክ በሜዳው ባደረጋቸው 6 ጨዋታዎች 6ቱንም በማሸነፍ አስደናቂ የድል ጉዞ አለው። ከዚህም በተጨማሪ ደግሞ ወደ ሊድስ ዩናይትድ ስንመለከት በሌላ በኩል ዳንኤል ፋርከ የሚመሩት ሊድስ ዩናይትድ በኤፍኤ ካፕ በፔናልቲ ሹታውት ማለት ነው ዌስትሃምን አሸንፈው ለግማሽ ፍጻሜ በማለፍ በከፍተኛ መነሳሳት ላይ ናቸው። ሆኖም በፕሪሚየር ሊግ ያላቸው ጉዞ ግን በጣም አሳሳቢ ነው። ባለፉት 6 ጨዋታዎች ውስጥ ድል ያላገኙ ሲሆን ባለፉት 4 ጨዋታዎች ደግሞ ምንም አይነት ጎል አላስቆጠሩም። ከወራጅ ቀጠናም በ4 ነጥብ ብቻ ርቀው የሚገኙ ዋይትሶች ነገ ምሽት ከሜዳቸው ውጪ የሚያደርጉት ጨዋታ ለህልውናቸው በጣም ወሳኝ ነው ማለት ነው። ከዚህ በተጨማሪ አንዳንድ ስታቲስቲክሳዊ መረጃዎችን ስንመለከት ሊድስ ዩናይትድ በኦልድ ትራፎርድ ድል ካስመዘገበ 45 ዓመታት ተቆጥረዋል። ከዚህም ውጭ ደግሞ ብሩኖ ፈርናንዴዝ ይህ ፖርቹጋላዊ ኮከብ በሊድስ ዩናይትድ ላይ አስደናቂ ታሪክ አለው። በ6 ግንኙነቶች ውስጥ 8 ቀጥተኛ የሆነ የግብ ተሳትፎ ሲኖረው 6 ጎሎችንና 2 አሲስቶችን ማድረግ ችሏል ማለት ነው። ይህ ተጫዋች በተለይ በዘንድሮ የውድድር ዓመት በፕሪሚየር ሊግ በጣም ኢንፎርም የሆነ ተጫዋች ነው። ብዙ አድናቆት እየተሰጠ ያለ ተጫዋች ሲሆን 6 ጎሎችን አስቆጥሮ 16 ለጎል የሚሆኑ ኳሶችን ማቀበል ችሏል ማለት ነው። በዚህም መሰረት የማንቸስተር ዩናይትድ ኮከብ አሲስት የነበረው ወይም ደግሞ ከፍተኛ አሲስት የነበረውን በአንድ የውድድር ዘመን ከዴቪድ ቤካም በመረከብ ከ15 ወደ 16 ከፍ ማድረግ ችሏል ማለት ነው። ከዚህም በተጨማሪ ደግሞ በፕሪሚየር ሊጉ እንደሚታወቀው በቴሪ ሄንሪ እና በኬቨን ድብሮይን የተያዘውን 20 የፕሪሚየር ሊግ አሲስት በአመት ውስጥ ለመስበር የሚጫወት ተጫዋች ነው። በተለይ በቆሙ ኳሶች ዴሊቨሪ ዘንድሮ በጣም የተሳካ አፈጻጸም አለው። በተለይ ደግሞ እንዲሁ ከተጫዋች አንጻር ሲታይ በካስሜሮ እና በብሩኖ ፈርናንዴዝ መካከል የቆሙ ኳሶች ግንኙነቶችን ወደ ጎል የመቀየር አቅማቸው በጣም ከፍተኛ ነው ማለት ነው። ይህንን ካልን ስለ ብሩኖ ፈርናንዴዝ ሆት ወደ ሆነው ስትሬካቸው ስንመለስ ደግሞ ማንቸስተር ዩናይትድ ዘንድሮ ቀድሞ ግብ ባስቆጠሩባቸው 19 ጨዋታዎች በሙሉ አልተሸነፉም። 12ቱን በማሸነፍ በሰባቱ አቻ ተለያይተዋል ማለት ነው። ውድ አድማጮቻችን በሊድስ በኩል ያለውን ነገር ደግሞ ስንመለከት ዳንኤል ፋርከ አንድ ትልቅ የቤት ስራ አለባቸው። እርሱም የቡድናቸው ጎል ስኮሪንግ ኢሹ ነው ወይም ደግሞ ጎል የማስቆጠር ድርቅን በተመለከተ ይሆናል ማለት ነው። ሊድስ ዩናይትድ ባለፉት 4 የፕሪሚየር ሊግ ጨዋታዎች ላይ ምንም አይነት ግቦችን ያላስቆጠሩ ሲሆን ይህ ደግሞ በታሪካቸው እንደ አውሮፓውያን አቆጣጠር ከ1982 በኋላ የታየ እጅግ አስከፊው ጉዞ ነው ማለት ነው። በ10 ግቦች የቡድኑ ቶፕ ስኮረር የሆነው ዶሚኒክ ካልቨርት ሊዊን ዛሬ ነገ በሚኖረው ጨዋታ ወደ ግብ ማግባት መመለስ ይኖርበታል። የሊድስ ሌላ ድክመት ደግሞ ቡድኑ ዘንድሮ ካስተናገዳቸው 48 ጎሎች ውስጥ 32ቱ የተቆጠሩት ከሁለተኛው አጋማሽ በኋላ ነው ማለት ነው። የሃሪ ማጓየርን መታገድ ስንመለከት ማንቸስተር ዩናይትድ በነገ ምሽቱ የሰኞ ጨዋታ ሃሪ ማጓየርን የሚጠቀሙ አይሆኑም ማለት ነው። ምክንያቱም ሃሪ ማጓየር በቦርንማውዝ ጨዋታ በቀይ ካርድ መውጣቱን ተከትሎ ለዛሬው ጨዋታ ሰስፔንድ ተደርጓል ወይም ደግሞ አይሰለፍም ማለት ነው። ይህ ማለት ለማይክል ካሪክ በጣም ትልቁ ራስ ምታት ነው ማለት ነው። በተለይ የሊድስ ዩናይትድ አጥቂ ዶሚኒክ ካልቨርት ሊዊን በአየር ላይ ኳሶችን ያለውን ብቃት ለመከላከል የሃሪ ማጓየር አለመኖር ሊጎዳቸው ይችላል። አሁንም ጥያቄው ሃሪ ማጓየርን ማን ይተካዋል የሚለው ነው። ወጣቱ አይደን ሄቨን ወይም ደግሞ ከጉዳት የተመለሰው ሊሳንድሮ ማርቲኔዝ የሚለውን የማይክል ካሪክን ውሳኔ የምንመለከት ይሆናል ማለት ነው። ውድ አድማጮቻችን የማይክል ካሪክን ጉዳይ ካነሳን በተመለከተ መግቢያችን ላይ እንደተናገር ነው ማይክል ካሪክ ቡድኑን ከተረከበ በኋላ በኦልድ ትራፎርድ ያደረጋቸውን 6ቱንም የፕሪሚየር ሊግ ጨዋታዎች ማሸነፍ ችሏል። በሊጉ ታሪክ ከእሱ የተሻለ የቤት ውስጥ አጀማመር ያላቸው ካርሎ አንቸሎቲ፣ ሴቨን ጎራን ኤሪክሰን እንዲሁም ማኑዋል ፔሌግሪኒ ብቻ ናቸው። ማንቸስተር ዩናይትድ ካለፈው የክሪስማስ ዴይ ጀምሮ ካደረጋቸው 14 ጨዋታዎች የተሸነፈው በአንዱ ብቻ ሲሆን በዚህም ውስጥ ከአርሰናል ቀጥሎ ከፍተኛ 29 ነጥቦችን የሰበሰበ ቡድን ነው ማለት ነው።
ከዚህ በተጨማሪ የሊድስን ድክመቶች ስንመለከት ቅድም እንዳልነው በአንጻሩ የዳንኤል ፋርከ ቡድን ትልቅ የሆነ የታሪክ ወይም ደግሞ የወቅታዊ አቋም ፈተና ውስጥ ይገኛል። ሊድስ ባለፉት 20 የሊግ ግንኙነቶች ማሸነፍ የቻለው በአንዱ ብቻ ነው። በኦልትራፎርድ ደግሞ ድል ካስቆጠረ ቅድም እንዳነሳ ነው 45 ዓመታት ተቆጥረዋል። ቡድኑ ባለፉት 4 የሊግ ጨዋታዎች ግብ ማስቆጠር አለመቻሉ እንዲሁም ደግሞ ይህ ከሜዳ ውጪ ያላቸው ደግሞ ከሜዳ ውጪ ባደረጉት 8 ጨዋታ በሰባቱ አቻ መውጣታቸው ምናልባት ነገ ምሽት በሚደረገው የኦልትራፎርድ ጨዋታ ላይ ነጥብ ይዘው ይወጣሉ የሚለውን ነገር እድል ሊያሰጣቸው ይችላል ማለት ነው። የሱፐር ኦፕታን ደግሞ ወይም ደግሞ የኦፕታ ሱፐር ኮምፒውተርን ትንበያ ስንመለከት ይህን ጨዋታ 10000 ጊዜ ሲሙሌሽን ካደረገ በኋላ ውጤቱ እንደሚከተለው ያስቀመጠ ይሆናል ማለት ነው። ለአስተናጋጁ ቲም ማንቸስተር ዩናይትድ 61.7 የማሸነፍ እድል ሲሰጥ ለሊድስ ዩናይትድ ደግሞ 18.1 እድል ሰጥቷል። ጨዋታው በአቻ ውጤት ወይም ደግሞ ድሮ ይጠናቀቃል የሚለውን ስንመለከት ደግሞ 20.2 ሆኖ እናገኘዋለን ማለት ነው። ከዚህ በተጨማሪ የጉዳት ዜናዎችን ስንመለከት በማንቸስተር ዩናይትድ በኩል ማቲያስ ዲሊት፣ ፓትሪክ ዶኩና እንዲሁ ሊሳንድሮ ማርቲኔዝ እና ቤንጃሚን ሾሽኮ መሰለፋቸው አጠራጣሪ ነው። ሊድስ ዩናይትድን ስንመለከት ጆይ ሮንዶ፣ አንቶዋን ስታች እና ዳን ጀምስ ወይም ደግሞ የድሮ የማንቸስተር ዩናይትድ ተጫዋች በጉዳት ምክንያት የማይሰለፉ ይሆናል ማለት ነው። ወደ ቋሚ አሰላለፍ ጉዳዮችን ስንመለከት ደግሞ መጀመሪያ እስኪ የቡድኖችን ፎርሜሽን ወይም ደግሞ አሰላለፍ እንመልከት። በማንቸስተር ዩናይትድ በኩል 4-2-3-1 የሚጠበቅ ይሆናል። በተለይ ማይክል ካሪክ ይህን አሰላለፍ ማንቸስተር ዩናይትድን ከተረከበበት ጊዜ ጀምሮ እየተጠቀመ ያለውና በጣም ውጤታማ የሆነበት ሲሆን በዚህ መሰረት በግብ ጠባቂነት ሴነን ለመንስን የሚጠቀም ይሆናል። ይህ የ23 ዓመት ቤልጅማዊ ተጫዋች በማንቸስተር ዩናይትድ በኩል ባለው ካልምነስ ከእድሜው ጋር የማይገናኝ መሆኑ እየተነገረለት በጣም እየተወደሰ ይገኛል። ከዚህ በተጨማሪ ደግሞ ዲያጎ ዳሎትን እናገኛለን በቀኝ መስመር በኩል ከዲያጎ ዳሎት ቀጥሎ ደግሞ ሌኒ ዮሮ እና ወጣቶቹ ሌኒ ዮሮ እና እንዲሁ ኤደን ሄቨን በመሀል ተከላካይነት እንዲሁም ደግሞ አንጋፋው የልምድ ተጫዋች ሉክ ሾው ደግሞ በግራ መስመር ፉልባክነት እናገኛለን ማለት ነው። ከዛ በመቀጠል ደግሞ ሆልዲንግ ሚድፊልድ ላይ ካሲሜሮ እና ኮቢ ሜኑን የምናገኝ ይሆናል ማለት ነው። በተለይ ሁለቱ ተጫዋቾች ጥምረት ከብሩኖ ፈርናንዴስ ጋር ዘንድሮ በማንቸስተር ዩናይትድ ቤት ከማይክል ካሪክ ወይም ደግሞ ከሩበን አሞሪም መሰናበት በኋላ በነገራችን ላይ አድማጮቻችን ሩበን አሞሪም የመጨረሻ ጨዋታ የነበረው በኤላንድ ሮድ ከሊድስ ዩናይትድ ጋር አንዳቸው የተለያዩበት ነበር ማለት ነው። ከዛን ጊዜ በኋላ ያው እንግዲህ ሩበን አሞሪም ከተሰናበተ በኋላ ማይክል ካሪክ ይህን አሰላለፍ እየተጠቀመ የዚስ ሚድፊልድ ትሪዮን በመጠቀም ኳስን ትሪያንጉላር በሆነ መንገድ በጣም እያንሸራሸረ ማንቸስተር ዩናይትድን አዝናኝ እያደረገው ያለ ቲም ሆኗል ማለት ነው። ከዛም በኋላ ደግሞ ከቤንጃሚን ሾሽኮ ጀርባ የሚሰለፉ ሶስቱ ተጫዋቾች ደግሞ ማቲያስ ኩኛ፣ ብሩኖ ፈርናንዴዝ እና እንዲሁም ብራያን ምቦሞ ናቸው ማለት ነው። ከነሱ ፊት ለፊት ደግሞ ቤንጃሚን ሾሽኮ የሚመራው ይሆናል ማለት ነው። ቅድም እንደጠቀስ ነው ግን ቤንጃሚን ሾሽኮ የመሰለፉ ነገር አጠራጣሪ ነው። የማይሰለፍ ከሆነና ደግሞ በጉዳት ምክንያት ከሜዳ ውጪ የሚሆን ከጨዋታ ውጪ የሚሆን ከሆነ ደግሞ አማድ ዲያሎን በብራያን ምቦሞ ቦታ አድርጎ ብራያን ምቦሞን በቤንጃሚን ሾሽኮ ቦታ አድርጎ ወይም ደግሞ ፎልስ ናይን አድርጎ ማንቸስተር ዩናይትድ ወደ ሜዳ ይገባል ተብሎ ይጠበቃል። ከዚህ በተጨማሪ ግን የዳንኤል ፋርከ ቡድን 3 ተከላካይ 4 አማካኝና 3 አጥቂዎችን በማድረግ በ3-4-3 ወይም ደግሞ በሩበን አሞሪም ማሰላለፍ ወደ ማንቸስተር ይመጣል ተብሎ ይጠበቃል። በዚህ መሰረት በግብ ጠባቂነት ዳርሎን ስናገኝ ከዛም ውጪ ደግሞ 3ቱ ተከላካዮች ባርኖ እና ቢጆ እንዲሁም ደግሞ ስትራጆቪክ ናቸው ማለት ነው። ከዚህ በተጨማሪ እነዚህ ፍላይንግ ፉልባክስ የምንላቸው ወይም ደግሞ አክቹአሊ ፉልባክ አይሆኑም በዚህ አሰላለፍ 3-4-3 በሚሆን ጊዜ በዚህ መሰረት ቦጌል አለ፣ መሀል ላይ ደግሞ አምፓዱና ታናካ አሉ ይቅርታ። ከዛም በተጨማሪ በግራ መስመር ደግሞ ጀስቲን የሚኖር ሲሆን ባለፈው ጨዋታ ላይ ማንቸስተር ዩናይትድ አቻ በወጣበት ጨዋታ የሁለቱ ጨዋታ ማለት ነው አሮንሰን ነበር ጎል ያስቆጠረው። አሮንሰን ከርቪት ሉዊን እና ግሮቭ ደግሞ ከፊት የሚይዙትን ቦታ ወይም ደግሞ የአጥቂውን ቦታ ይዘው ለሊድስ ዩናይትድ ጨዋታውን ይጀምራሉ ተብሎ ይጠበቃል ማለት ነው። ከዚህ በተጨማሪ ደግሞ እስኪ ውድ አድማጮቻችን የኮቢ ማይኑን ጉዳይ እናንሳ። የኮቢ ማይኑ ጉዳይ ልናነሳ የወደድንበት ዋነኛ ምክንያታችን እንግዲህ ይህ እንግሊዛዊ ወጣት የ20 ዓመት ተጫዋች በሩበን አሞሪም ስር በጣም ከፍተኛ የሆነ የጨዋታ ጊዜ ማነስ ነበረው። አሁን ግን
በኢንትሪም ኮች በማይክል ካሪክ ግን ሙሉ በሙሉ የጨዋታ ጅማሪ ወይም ደግሞ የቋሚነት ቦታ ተሰጥቶት ከአንጋፋውና ልምድ ካለው ከካስሜሮ ጋር ጥሩ የሚባል እንቅስቃሴን በማድረግ ማንቸስተር ዩናይትድን ወደ ቶፕ 4 አልፎም ተርፎም ወደ ቶፕ 3 በማምጣት ዩናይትድ ቀጣይ ዓመት ሊያሳካው ስለሚፈልገው ለቻምፒዮንስ ሊግ ጨዋታ ወይም ደግሞ ቻምፒዮንስ ሊግ ኳሊፊኬሽን ቦታ አስተማማኝ ቦታ ላይ እንዲገኙ ትልቁን ቦታ ይይዛል ማለት ነው። ይህ ተጫዋች በተለይ ከካስሜሮ ጋር ያለው ጥሩ የሆነ ግንኙነት ወይም ደግሞ ጥምረት ማንቸስተር ዩናይትድን ስኬታማ እንዲሆን አድርጎታል። አሁን ግን ልናነሳ የወደድንበት ዋነኛ ምክንያት ምንድን ነው? እንደ ዴይሊ ሜል ወይም ደግሞ እንዲሁ እንደ ስካይ ስፖርት ዘገባ ከሆነ ማይክል ካሪክ ኮቢ ሜይኑ ውሉን ለማራዘም በጣም መቃረቡን ተናግረዋል ማለት ነው። ማንቸስተር ዩናይትዶች በተለይ የአንጋፋውን ተከላካይ ወይም ደግሞ የሃሪ ማጓየርን የውል ማራዘም ባለፈው ሳምንት አናውንስ ማድረጋቸው ወይም ደግሞ ማስታወቃቸው ይታወቃል ማለት ነው። አሁን ደግሞ ማይክል ካሪክ እንደሚለው ከሆነ ይህ ተጫዋች እስከ 2027 የሚያቆይ ፊርማ ቢኖረውም እስከ 2031 እንዲሁ የማራዘም እድል እንዲኖረው አዲስ ኮንትራት የቀረበለት መሆኑን ማይክል ካሪክ አስታውቆ በቅርቡ እንደሚፈርምና ነገሮች እንደሚጠናቀቁ እርግጠኛ ሆኗል ማለት ነው። ውድ አድማጮቻችን ከዚህ ተነስተን ግን በጣም ትልቅ ልናነሳ የምንፈልገው ፖይንት ምንድን ነው? ማይክል ካሪክ የእነዚህን ተጫዋቾች መፈረም እርግጠኛ እየሆነ ወይም ደግሞ ዲሳይድ እያደረገ ያለበት ጊዜን ስንመለከት ምናልባት ማንቸስተር ዩናይትዶች ይህን የቀድሞ አማካኛቸውን በቋሚነት ቀጣይ ዓመት እድል ለመስጠት ያሰቡ ይመስላል። ምክንያቱም የእነዚህ ተጫዋቾች መፈረም አለመፈረም የሚመጣውን አሰልጣኝ ዳይሬክትሊ ወይም ደግሞ ኢንዳይሬክትሊ አፌክት ሊያደርገው ይችላል ማለት ነው። ሆኖም ግን ማንቸስተር ዩናይትዶች ልክ አሁን እንዳልነው መሰረት በማይክል ካሪክ መሰረት አማካኝነት የኮቢ ሜይኑን ውል መራዘም ለማስታወቅ ፈልገዋል ወይም ደግሞ ችለዋል ማለት ነው። ይህም የሚያመለክተው ደግሞ ምናልባት ማይክል ካሪክ ምናልባት ተጨማሪ የውድድር ዘመናት እድል ሊሰጡት እንደሚችል ነው ማለት ነው። ምክንያቱም አሁን ባለው አፈጻጸም ከሆነ በጣም ካልምና ኩል በሆነ መንገድ ፕሪሚየር ሊጉን የሚያውቀው ማንቸስተር ዩናይትድ ካልቸሩን በደንብ የሚያውቅ ከብዙ ታላላቅ ተጫዋቾች ጋር የተጫወተ የሰራ እንዲሁም ደግሞ በአሰልጣኝ ሰር አሌክስ ፈርጉሰን የማይጨበጨብ የሚመስል ወይም ደግሞ የማይነካ ተጫዋች መሆኑ የሚጠበቅለትና የሚነገርለት በጣም ጉምቱ ተጫዋች ነበር ማለት ነው። በዚህ መሰረት ለማንቸስተር ዩናይትድ ስራ አሁን ባለው መሰረት ጥሩ አካሄድ ነውና ይመጥናል ተብሎ ምናልባት እድል ሊኖረው ይሆኑ የሚለውን ለማንሳት ነው። እንግዲህ ውድ አድማጮቻችን በአጠቃላይ የኦፕታን ስታቲክስ ለማንቸስተር ዩናይትድ 1.1 የማሸነፍ እድል ቢሰጥም የሊድስ ዩናይትድ ከሪላጌሽን ዘብ ወይም ደግሞ ከሞረድ ጋር ለመውጣት የሚያደርገውን ገድል ተከትሎ ጨዋታውን ከባድ ያደርገዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ማይክል ካሪክ በሜዳ ያለው የ100% ድል ያስቀጥላል ወይስ ሊድስ ዩናይትድ ነጥብ ይዞ ይወጣል? ግምታችሁን በኮሜንት መስጫ ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እና አዳዲስ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ጨዋታ እስከምንገናኝ ድረስ ቸር ቆዩልን።